አማራ የሀገር ምሰሶ ከኢትዮጵያ ንጉሠ ነገሥት ዘመን አንስቶ እስከ ደርግ ወታደራዊ አገዛዝ የዚህ ህዝብ ልጆች ሁልጊዜም የሀገሪቱ የክብር ጠባቂ ጋሻ ነበሩ። ነገር ግን ላለፉት 50 ዓመታት በዘመናዊ የፖለቲካ ማዕበል ውስጥ አማራ ያልተጠበቀ ቁስል አገኘ። እናንተ ኦሮሞማውን ከተቀበላችሁ ማኖር የማትችሉ ሰዎች ስለሆናችሁ እንበላችኋለን። እንክት አድርገን እንጀራ ደማችሁን እንጠጣለን፣ ስጋችሁን እንበላለን። የተራራው ልጆች ከራሳቸው ምድር እንግድነት ተሰማቸው። ወደ ቤታቸው የሚወርድ እሳት፣ ንብረታቸው ላይ የሚለቀቅ እቶን፣ ልጆቻቸውን የሚቀማ ሰይፍ አዩ። ወለጋ ላይ ያለ አማራ ማለት ነው። በዚህ እንኳን አይደለም የሚታረደው፣ በዚህ እየታረደ ነው ያለቀ ያለው። ሴቶችን ህፃኑን ማን ያረረው? ሴኑ ቃልየንስ ያረደ ሀሊፋ በቃ ኢትዮጵያው ለመሆን ግዴታ ኦሮሞ መሆን አለብን ወይ? ታዲያ ከእንደዚህ አይነት ቃጠሎ ውስጥ እንደ እሳት ነበልባል የሚነሳ ኃይል ይወለዳል። ፋኖ። አማራ ፋኖ ድንገት አልተፈጠረም። እንደ ዘር ከምድር በቅሎ እንደ ጅረት ከአለት መሃል ፈልቆ አልወጣም። ጠንካራ ታሪካዊ መሰረት ያለው ስም ነው። በየመንደሩ በየከተማው የተበተኑ ወጣቶች፣ አርሶ አደሮች፣ ተማሪዎች፣ የመንግስትና የቀን ሰራተኞች በሰዓቱ ሁሉም አንድ ዓላማ እንዳላቸው ተረዱ። ህልውናቸውን፣ ክብራቸውን፣ ማንነትና መሬታቸውን ማዳን። እነኚህ ወጣቶች ሸፈቱ፣ ጠመንጃ ነሱ። እንደ ተራራ ነበር በሌሊት ያድናሉ። ማለቂያ በሌለው ጫካ ውስጥ ያለ ካርታ በልብ በተቀረጸ መስመር ይጓዛሉ። ብርሃን ከደመቀ በኋላ ወደ ጫካ ይጠፋሉ። ይሄ የራሳቸው ዘዴ ነው። በዚህም ወታደራዊ ዘዴ መሰረት በተገኙ ድሎች የአማራ ፋኖ ከትንንሽ ቡድን ወደ ሰፊ ንቅናቄ፣ ካልተማከለ ወደ ተማከለ ወታደራዊ አወቃቀርና እንቅስቃሴ አደገ። በየትኛውም የነጻነት የትግል ታሪክ ውስጥ የመጨረሻ ድል የሚመዘነው በተኩስ ብልጫ ብቻ አይደለም። ድል የሚመነጨው ከጥይቱ ጀርባ ካለው የአቅርቦት ሰንሰለት ጥንካሬ ነው። ከጦር አውድማው በስተጀርባ የማይታይ ነገር ግን የጦርነቱን ፍጻሜ የሚወስን የትግሉ የደም መመላለሻ ቧንቧ አለ። ያ ሎጂስቲክና የስርጭት ሂደቱ ነው። ዛሬ ወደ አንድ ወሳኝ አማራ ፋኖ ወታደራዊ ክንውን ገጽ እንጋበዛለን። የአማራ ህዝብ ነጻነቱን በትጥቅ ትግል ለማስመለስ ባደረገ የሁሉና ተጋድሎ ሎጂስቲክ የትግሉን ወታደራዊ ሚዛን ለማስጠበቅ የራሱ ሚና ነበረው። የትጥቅ ትግል በሐሳብ ብቻ አይመራም። ሐሳብ የትግሉን አቅጣጫ ቢወስንም እንቅስቃሴውን የሚወስነው ግን ወታደራዊ አቅሙ ነው። ወታደራዊ እንቅስቃሴው በተቀደደለት የሐሳብ መስመር በተፈለገው የፍጥነት መጠን እንዲጓዝ በአስተማማኝ የሎጂስቲክ አቅም ላይ መመስረት ይኖርበታል። በወታደራዊ ሳይንስ ዘንድ የጦርነት መሰረት የተተኳሽ ግብዓት ነው። ጥይት ከሌለ ጠመንጃ በጠቅላላ ሸክም ብቻ ነው። ስለዚህም የሎጂስቲክ አቅርቦት የትግሉን ህልውና አቅጣጫና ፍጥነት ይወስናል። በተለያዩ አደረጃጀት ስራዎች ውጥረትና በሎጂስቲክ እጥረት ምክንያት መጠነኛ መቀዛቀዝ ውስጥ የነበረው የአፋብን ቴዎድሮስ ዕዝ አሁን ላይ በተለየ መንፈስ ይዞ ብቅ ብሏል። ከወራት ዝምታና ትዕግስት በኋላ የዕዙ ስትራቴጂካዊ የክምችት ማዕከላት በተከማቸ የጦር መሳሪያ፣ ጥይትና ስንቅ ተሞልተዋል። ዝግጅቱ ተጠናቋል። አሁን ተራዊ ማሰራጨት ሂደቱ ነው። የስርጭት ኦፕሬሽኑ ኢላማ ያደረገው በመላው የጎጃም ክፍል ለሚንቀሳቀሰው የሰራዊት አባል ነው። ይሄ በትግሉ ውስጥ ለሁለተኛ ጊዜ የሚደረግ ታላቅ የሎጂስቲክ የስርጭት ኦፕሬሽን ነው።
በመጀመሪያው ስርጭት በሺዎች የሚቆጠሩ ተዋጊዎች በወሳኝ ጊዜ ሎጂስቲክ ክፍተታቸው በመሸፈኑ የበርካታ ውጊያዎችን ሞገድ ቀይሯል። በተራሮች መሃል የሎጂስቲክ ስርጭቱን ለማሳለጥ በስውር የተደራጁ ምልምል የሰራዊት አባላት ዝግጅታቸውን አጠናቀው መሳሪያቸውን በዘይት ወልውለው የመጨረሻውን መመሪያ በዝምታ በመጠባበቅ ላይ ይገኛሉ። ነገር ግን ይሄ ነገር ሚስጥር ሆኖ የዘለቀ አይመስልም። ራሱን ጥምር ጦር በሚል የሚጠራው ሰፊው የጠላት ኃይል በፌዴራል ደረጃ ራሱን የሀገር መከላከያ ሰራዊትና የፌዴራል ፖሊስ፣ በክልል ደረጃ ራሱን የአድማ ብተና፣ የሚኒሻ፣ የሰላም አስከባሪዎችን፣ የእግረኛ፣ የሜካናይዝድና የአየር ኃይሉን አቅፎ የያዘው አካል የዚህ የሎጂስቲክ የስርጭት እቅድ በደረሳቸው መረጃ አማካኝነት ወጥመድ ለመዘርጋት ተዘጋጅተዋል። ይህንን የጠላት ጥምር ጦር የሚመራው የሴንትራል ኮማንድ በፋኖ በኩል የታሰበውን የሎጂስቲክ ስርጭት መስመር ለመቁረጥ ያለመ የጦር እቅድ ነደፋ ላይ ነው። በጠላት ሰፈር ውስጥ አሉ የተባሉ የሀገሪቱ ከፍተኛ ወታደራዊ አዛዦችና ጄኔራሎች የዚህን የስርጭት እቅድ ለማክሸፍ በሚደረገው ሴራ ላይ በጥልቀት እየተካፈሉ ነው። ዓላማቸው ለነሱ ቀላል ቢሆንም ገዳይ ነው። ተሸካሚውን ሰራዊት ከሸክሙ ጋር በመንገድ ላይ ማጥፋት። ተግዳሮቶቹ እጅጉን ከባድ ናቸው። የሰራዊቱን ጉልበት የሚፈታተን ረጅምና አድካሚ መልክዓ ምድር አለ። በመቶዎች የሚቆጠሩ ታላላቅ ተራሮችና ጥልቅ ሸለቆዎች በሰራዊቱ እርምጃ ሊለኩ ግድ ነው። በሌላ በኩል ይሄ ስርጭት በቴክኖሎጂ የተደገፈ ሳይሆን ሙሉ በሙሉ በሰው ጉልበት የሚደረግ ወታደራዊ እንቅስቃሴ ነው። እያንዳንዷ ስህተት፣ እያንዳንዷ መዘግየት ወይንም የተሳሳተ የመንገድ ምርጫ ሎጂስቲኩንም ሰራዊቱንም ወደ ማይቀለበስ ውድመት ሊመራው ይችላል። ይሄ ክስተት ወደ አንድ ተመሳሳይ የታሪክ ክንውን እንድንመለስ ይጋብዘናል። ይሄ ጎጃም ፋኖ ወታደራዊ ዕዝ ወደ ተሰየመበት የአጼ ቴዎድሮስ አገዛዝ ዘመን የነበረው የጀግንነትና የጽናት ታሪክ ከዛሬው ተልዕኮ ጋር ቀጥታ የሚነጻጸር ነው። በጋፋት ሰፈር የአውሮፓ ሚሽነሪዎች ባሰለጠኗቸው አንጥረኞች እጅ ታላቁ ሴባስቶፖል መድፍን ፈጠሩ። ነገር ግን ይህን ግዙፍ የብረት መድፍ ከጋፋት ተነስቶ እስከ መቅደላ ተራሮች ድረስ የሚያደርስ ተሽከርካሪ ወይንም የተዘረጋ መንገድ አልነበረም። ይህ የጦር መሳሪያ እንቅስቃሴ በሰው ጉልበት ብቻ የተከወነ አስደናቂ ኦፕሬሽን ነበር። በመቶዎች የሚቆጠሩ ገበሬና ወታደሮች እጅግ ከባድ በሆኑ ተራሮችና ሸለቆዎች ላይ ሴባስቶፖሉን እየጎተቱ ሄዱ። ጎማዎች ሲሰበሩ፣ መንገዱ ሲጠፋ፣ ሰዎችም ተሰበሩ። ነገር ግን ሸክሙን አልተዉትም። ጥርሳቸውን ነክሰው በክንዳቸው እየጎተቱ የንጉሠ ነገሥቱን ህልም ወደ መቅደላ አሻቀቡት። ያ የአባቶቻቸው ታሪክ ውስጥ የነበረው ጽናትና ቁርጠኝነት ዛሬም በእነዚህ የፋኖ አባላት ልብ ውስጥ አለ። ያ ዘር አልጠፋም። የቴዎድሮስ ወታደሮች የተሸከሙት ለሞት የጋበዛቸው ብረት ቢሆንም የዛሬዎቹ የቴዎድሮስ እዚህ የፋኖ አባላት የሚሸከሙት ግን የህይወት ተስፋን ነው። ተልዕኮ የሚጠይቀው ከሰው ልጅ አቅም በላይ የሆነ ጽናትን ነው። ወታደራዊ ቁሳቁሶችን ወደ ታለመላቸው መዳረሻቸው ለማድረስ ተዋጊዎቹ በየ15 ኪሎ ሜትር ርቀት ላይ የተያዙ ምሽጎችን መስበር፣ ሰራዊቱን መደምሰስ ግድ ይላቸዋል። ይህ የሰራዊቱን የመዋጋት ሞራልና አካላዊ ጥንካሬ የሚፈታተን ጉዞ ነው። የማያቋርጥ የ100 ኪሎ ሜትሮች ጉዞ፣ ያውም ረፍት ሳይኖር ምሽግት ሳይጠበቅ አሩርና የጋመውን አሸዋ እባብና ጊንጡን ተጋፍተው ከባዱን ተተኳሽ ተሸክመው በእግረኛ በአየር ኃይል በሜካናይዝድ አደረጃጀት የዳበረውን የጠላት ምሽግ እየሰበሩ መጓዝ ይኖርባቸዋል። ዋናው ጥያቄ ይህ ነው። ይህንን ግዳጅ ለመፈጸም ይቻል ይሆን? ይህንን ፈታኝ ኦፕሬሽን ለመፈጸም የሚበቃ ወታደራዊ አእምሮና ፍላጎት ያለው አመራር እስከወዴት ይገኛል? የአማራ ፋኖ ቴዎድሮስ ዕዝ ምክትል ዘመቻ መምሪያ ኃላፊው ለዚህ ከባድ ግዳጅ ተሰይሟል። ማርቆስ እባላለሁ። የድሮ የአማራ ፋኖ በጎጃም ያሁኑ ደግሞ የአማራ ብሔራዊ ኃይል ምክትል ዘመቻ መምሪያ ኃላፊ ነኝ። የዚህ ሰው የጀርባ ወታደራዊ ታሪክ እንደ ብረት የጠነከረ ነው። ለ14 ዓመታት በሀገር መከላከያና በፌዴራል ፖሊስ ተቋም ውስጥ አሳልፏል። በዚህ ጊዜ ውስጥ በተዋጊነት፣ በአዋጊነት፣ በሰራዊት ምልመላና በስልጠና ሂደት ውስጥ አልፏል። እነዚህ ሁሉ ልምዶች ለመቶ አለቃነት ማዕረግ አብቅተውታል። ወደ መቶ አለቃነት ማዕረግ ያደገው በቢሮ ሳይሆን በጦር ሜዳ ላይ ነው። የአልሸባብ ሽብር፣ የቦኮ ሐራም ግፍ፣ የኦነግ ሸኔ ሽምቅ ተዋጊዎች እንዲሁም የኢትዮጵያ የሰሜኑ ጦርነት ሁሉ የእርሱ የውጊያ ትምህርት ቤት ማለፊያ ፈተናዎቹ ነበሩ።
ሀገሩን ያገለግለው በቃል ሳይሆን በደሙ ነው። በተጨማሪም የአማራ ፋኖ የትግል ታሪክ ውስጥ ለመጀመሪያ ጊዜ አንድን የወገን ክፍለ ጦር በመጠቀም ሁለት የጠላት ክፍለ ጦሮችን በማድቀቅ ከ110 በላይ የታጠቁ የጠላት አባላትን በመማረክ አኩሪ ድል አስመዝግቧል። ነገር ግን ዛሬ ከፊቱ የተጋረጠው ተግዳሮት የትናንቱን ሁሉ ድል እንደ መግቢያ የሚያስቆጥር ነው። Safe mode. ከጠላት በኩል ጀነራል አበባው ታደሰን ጨምሮ በርካታ የጦር መኮንኖች በእቅዱ ላይ እየተካፈሉ ያሉበት ሁኔታ የተልእኮውን ከባድነት ያሳያል። ማርቆስና ሰራዊቱ ከነ ሎጂስቲክ ሸክማቸው በእግራቸው በሚጓዙበት እያንዳንዱ ኪሎ ሜትር ላይ የጠላት አይንና ጥይት ይጠብቃቸዋል። መቶ አለቃ ማርቆስና በየደረጃው ለዚህ ኦፕሬሽን እንቅስቃሴ የተመደቡ አመራሮች የተዳከመ ሰራዊታቸውን ይዘው ትንፋሹን ሰብስቦ ተኝቶ የሚጠብቃቸውን ጠላት እየተዋጉ ምሽጋቸውን እየሰበሩ የሎጂስቲክ ስርጭቱን እውን ለማድረግ ያለውን የጀግንነት ጉዞ አብረን ለመከታተል ተዘጋጅተናል። ጦርነት የሚወሰነው በጥይት ብዛት ሳይሆን ከጥይቱ ጀርባ ባለው እምነትና አቅርቦት ላይ ነው። የአማራ ሕዝብ እምነት በፋኖ ላይ ነው። የፋኖ እምነት ደግሞ በመቶ አለቃ ማርቆስ ላይ። እርሱ እምነቱን በራሱ ሰራዊትና በተልእኮ ላይ ጥሏል። ታሪክ እንደሚያሳየው ታላላቅ የጦር አዛዦች የሚወለዱ እንጂ የሚቀርጹ አይደሉም። እሺ እየመጥነው ታያቸው። ውጤታማ የዘመቻ መሪ ለመሆን እነኚህ ባህሪያቶች በአዛዥ ውስጥ መገኘት አለባቸው። ራዕይና ባህሪ፣ ይህ ከሌሎች ባህሪያቶች በላይ ወሳኝ ነው። የዘመቻ ክፍሉ ውጤታማነት በአዛዡ ራዕይና ባህሪ ላይ የተመሰረተ ነው። ድፍረትና ቁርጠኛ ውሳኔ፣ ጊዜ በማይሰጡ የፈተና ጊዜያት ውስጥ ሰራዊቱን የሚታደግ ቆራጥ ውሳኔና ውሳኔውን ወደ ተግባር ለመቀየር የሚረዳ ድፍረት በውስጡ ሊኖር ይገባል። ምሳሌነት፣ የዘመቻ ኃላፊ ሁልጊዜም ከሰራዊቱ በላይ ሊከበር ይገባል። በተግባሩ ሊያስተምር፣ በራሱ ምሳሌ ሊመራ ይገባዋል። የጦር ጥበብ፣ አሁን ያለንበት ዘመናዊ ጦርነት በእጅጉ ውስብስብ ነው። አዛዡ የፖለቲካ ውሳኔን ትርጉም መስጠት እንዲሁም የተሳኩ ዘመቻዎችን በማቀድ የውጊያውን የመጨረሻ ሁኔታ የሚወስን መሆን ይኖርበታል። መረጃ መሰብሰብና መረዳት፣ የዘመቻ እቅድ ሲዘረጋ ጠላት ሊያደርገው የሚችለውን ሁሉ አስቀድሞ ማወቅ፣ የወገን ሰራዊት ሊያዋጣ የሚችለውን አማራጭ ዝግጁ ማድረግ ይጠበቅበታል። አንድ የወታደራዊ የዘመቻ አመራር በእጁ የሺዎችን ጣፈንታ ይዟል። ውሳኔው እንደ ብርሃን ህይወትን ያበራል፣ እንደ ጨለማም ህይወትን ያጠፋል። ወታደራዊ ሳይንሱ እንዲህ ይለናል። ውሳኔዎቹ ትክክል እንዲሆኑ 5 መሰረታዊ ኃላፊነት አሉበት ይለናል። መረዳት፣ ማየት፣ መግለጽ፣ መምራትና መገምገም። ከነዚህ ውስጥ አንዱን ቢያጓደል ዘመቻው ሊስተጓጎል፣ ሁሉንም ቢያጓደል ዘመቻው ሊወድቅ ይችላል። ማርቆስ በእነዚህ ሁሉ የመመዘኛ መስፈርቶች ተለክቶ ማለፍ ይጠበቅበታል። ሌላኛው የዘመቻ መምሪያ ኃላፊ ከስጋ በላይ የሆነውን ጦርነት በጥንቃቄ ሊመራ ይገባዋል። የስነ ልቦና ሚዛንን ማስጠበቅ፣ መዘጋጀት ብቻ ነው የሚጠበቅብን። ከዛ ውጭ ያለ ነገር ምንም ነገር የሚያሰጋ ነገር የለም። በትጥቅም በሰው ኃይልም ከበቂ በላይ በቂ ነን። የእኛን ታህል ምላሽ የመስጠት አቅም የለውም ጠላት። በግልጽ ነው የምነግራችሁ። ምናልባች ግን አሁን የኛ ጦር አጉል መስዋዕትነት እየከፈለ ያለ ወይም ለጠላት አጀንዳ እየሆነበት ያለ ምንድነው? የስብስብ ኢላማዎች ታርጌት እየሆነብን ነው። ከሱ የመጣን አያ መሳሪያውን እየተቀበልን የኛን ጓዝ እያሸከምን መንዳት ነው። በቃ ለሽከም የመጣን ስለሆነ ማለት ነው። እርግጠኛው የምነግርህ እኮ ይሄ ጦር ብቻ ይዘን ብንገባ የፈለገውን አለ የተጠናከረ የፈለገውን መምታት ይችላል። ይሄ ምንም ያቆመው ነገር የለም። አንዴ 4 ከተማ ዲስሚስ ታርጎ በ30 ደቂቃ መሄድ ይችላል። እርግጠኛው የምነግራችሁ ማለት ነው።
ይህ ሲሆን ግን ምንድነው መናበብ ሲኖር መደማመጥ ሲኖር አመራር የበላይም የበታችም አመራር የሚለውን መመሪያ ስንቀበል ማለት ነው። ከምሽግ ውጪ የኛ ጦር ሞቶ አያውቅም። በግልጽ ነግራችሁ ከምሽግ ውጪ የጠላት ምሽግ አስለቅቆ ከምሽግ ነው እንጂ የሚሞተው ከሆነ አውደ ውጊያ ከገጠመበት ቦታ እስካሁን ድረስ መስዋዕትነት የተከፈለ የለም። ከዚያ ላይ ያንን ደግሞ ምን ማድረግ አለብን? ራሳችን መጠንቀቅ አለብን። በቃ ራሳችን ማወቅ አለብን። ስለዚህ በቂ ነው። በቃ ምን ያደርጋል? ሽብ ይሰበሰብ ምንም አያደርግም። ሽፈሳም ጎማ አይነፋ ምንም አያደርግም። በቃ ምንም የፈለገ ለምን ሚሊዮን አይደረደር ምን አባቱ ሊያመጣ ይሄ በቂ ነው። ከበቂ በላይ በቂ ነው። በቃ በግልጽ ነው የምነግራችሁ። ምንም ነገር ማካበድ ሳይሆን 100% እርግጠኛ ነኝ የምነግራችሁ ማለት ነው። በቃ አማራነትን አትርሳ። በቃ አካላዊ እንቅስቃሴ የአእምሮና የስነ ልቦና ነጸብራቅ ውጤት ነው። በአእምሮና በስነ ልቦና ዝግጁ ያልሆነ ጦር በአካላዊ የግዳጅ አፈጻጸም ፈጽሞ ውጤታማ ሊሆን አይችልም። መቶ አለቃ ማርቆስ አሞኘ የኦፕሬሽኑ ኃላፊ ብቻ ሳይሆን የሰራዊቱ ዋና የስነ ልቦና መሐንዲስም ጭምር ነው። በተሳካም ሁኔታ ይሄ ነገር ቢሳካልን ነገም ከነገ ወዲያም በነገርከን ልክ ሂደን የፈለገ ነገር አድርገን እንደምንመጣ እርግጠኛ ነኝ። የፈለገ ነገር ማለት ነው። ስለዚህ ከዚህ የበለጠ በዚህ ቦታ ከዚህ የበለጠ ወኔ ያለ አይመስለኝም። የዛሬ ቀን ለኔ በጣም ትልቅ ቀን ናት። በጣም ትልቅ መርጫት ነው የመጣው። ራሴን መርጬ ነው የመጣው እኔ ሄዳለሁ ብዬ ማለት ነው። ስለዚህ ዛሬ እዚህ ቦታ በመገኘቴ ደስተኛ ነኝ። ነገም በዚህ ልክ ከሄድን ግን አይደለም ይሄን ሌላ ነገር እንደምናደርግ አንተ ባልከው ልክ 100% እረጋገጣለሁ። በጦር ትምህርት ቤት ውስጥ ስለ ካርታ ንባብና የጦር ሳይንስ ብዙ ይማራሉ። ነገር ግን የጦርን ስነ ልቦና እንዴት ማንበብ እንደሚቻል፣ የፍርሃት ማዕበል እንዴት ማረጋጋት እንደሚቻል አያስተምሩ። ይህንን ጥበብ የሚማሩት በእሳት ውስጥ ሲመላለሱ ብቻ ነው።